ሰሞኑን እንግዲህ የሕክምና ባለሙያዎች በተለይ ደግሞ ዶክተሮች የደሞዝ መጠናቸው እንዲስተካከል እንዲሁም ደግሞ ሌሎች የሴፍ የስራ ኢንቫይሮንመንቶች እንዲፈጠሩላቸው መብታቸውን እየጠየቁ ይገኛሉ። የጠየቋቸው መብቶች በመንግስት ምላሽ የማያገኙ ከሆነ ግን የስራ ማቆም አድማ ሊመቱ እንደሚችሉም እያስጠነቀቁ ወይ ደግሞ እያሳሰቡ ይገኛሉ። በእርግጥ ነው የሕክምና ባለሙያዎች የሚገባቸውን ክፍያ አግኝቷል የሚል ማንም ሰው ይኖራል ብዬ አላስብም። ነገር ግን አሁን ላወራ የፈለኩትኝ ከህጉ አንፃር የሕክምና ባለሙያዎች ስትራይክ ወይ ደግሞ የስራ ማቆም አድማ ማድረግ ይችላሉ ወይስ አይችሉም የሚለውን ነው። ነገ ከነገ ወዲያ ከሚመጡ አንዳንድ ችግሮች ወይ ደግሞ ህጋዊ ይሁን ህገወጥ የሆኑ አካሄዶችንም ቀደም ብለን እንድንረዳ ያህል ነው ይህን ቪዲዮ የምሰራው። የመጀመሪያው ነገር እንግዲህ የስራ ማቆም አድማ በኢንተርናሽናል የሆኑ ህጎቻችን ላይም ወይ ደግሞ ኢትዮጵያ በተቀበለቻቸው ህጎች ላይ በተለይ ደግሞ አይሎ የኢንተርናሽናል ሌበርስ ኦርጋናይዜሽን ድርጅት ባጸደቃቸው ወይ ደግሞ ባወጣቸው ህጎች ላይ ፋንዳሜንታል ተብሎ ከሚጠቀሱ መብቶች አንዱ ነው። እንዲሁም ደግሞ የማህበራዊ የኢኮኖሚ መብቶች የሚባሉ አሉ። እነዛ ውስጥም በተለይ ደግሞ በአንቀጽ 8 ላይ በግልጽ ስትራይክ ወይ ደግሞ የስራ ማቆም አድማ ለሰራተኞቹ የተሰጠ መብት ነው። ይሄ ለሰራተኛም ብቻ ሳይሆን አክቹዋሊ ለአሰሪም የተሰጠ መብት ነው። ሀገራችን ደግሞ የተቀበለቻቸው ዓለም አቀፍ ህጎች አሉ፣ እንዲሁም ደግሞ ራሷ ያወጣቻቸው ህጎች አሉ። እነዚህን ሁለቱንም ስንመለከት በግልጽ በተለይ ደግሞ በህገ መንግስታችን አንቀጽ 42 ላይ የስራ ማቆም አድማ እንደሚቻል ይገልጻል። ነገር ግን በዚሁ 42 ላይ የመንግስት ሰራተኞች ስትራይክ ለማድረግ የሚፈቀድላቸው በህግ ይደነግጋል ብሎ ያልፈዋል። ያ ማለት እንግዲህ እንደ ህግ ትርጓሜ የመንግስት ሰራተኞች ባይ ዲፎልት አይፈቀድላቸውም። ነገር ግን የሚፈቀድላቸው ስትራይክ ለማድረግ የሚፈቀድላቸው ሰራተኞች በህግ ይወሰናል የሚል ነው። ሌላው እንግዲህ በግል ደግሞ የሚሰሩ የህክምና ባለሙያዎች ይኖራሉ። እንግዲህ እነዚህ ደግሞ የሚመሩት በአዋጅ ቁጥር 1156 2011 ነው። ይሄ ደግሞ የአስርና ሰራተኛ ህጋችን ነው። ታዲያ በዚሁ አንቀጽ በተለይ ደግሞ በ137 158 ላይ በግልጽ ስትራይክ መብት እንደሆነ ወይ ደግሞ የስራ ማቆም አድማ መብት እንደሆነ ለሰራተኛው እንዲሁም ደግሞ ለአሰሪው ይገልጽና ነገር ግን በጣም አስፈላጊ የሆኑ አገልግሎት የሚሰጡ ድርጅቶችን በተመለከተ ኤክስክሉድ ያደርጋቸዋል፣ ደግሞ ከዚህ መብት ያስወጣቸዋል። ይሄም ደግሞ የኢሴንሻል ፐብሊክ ሰርቪስ አንደርቴኪንግ ይላቸዋል። ከነዚህም ውስጥ አንዱ ደግሞ የህክምና ባለሙያዎች የሚሰሩበት የህክምና ተቋም ውስጥ ፋርማሲ ውስጥ የሚሰሩ ወይ ደግሞ የህክምና አስመጪ ወይ ደግሞ ሻጮችን በተመለከተ የሚደነገገው ነገር አለ ማለት ነው። ስለዚህ ከነዚህ አንቀጾች የምንረዳው የህክምና ባለሙያዎች ስፔሻል በሆነ መንገድ ተፈቅዶላቸው ስትራይክ ካላደረጉ በስተቀር በህጉ ያው የተከለከሉ ናቸው ማለት ነው። የህክምና ባለሙያዎች በመንግስትም የሚሰሩ በግልም የሚሰሩ በእንዲህ አይነት ህጎች ስትራይክ እንዳያደርጉ ወይ ደግሞ የስራ ማቆም አድማ እንዳያደርጉ የሚከለከሉ ከሆነ ያላቸው አማራጭ ምንድነው ታዲያ ሲባል ብዙ ጊዜ ኮንፊውዥን አለ በህግ ባለሙያዎች መካከል። እንግዲህ እኔ ግን ራሴ ሪኮመንድ የማደርገው ወይ ደግሞ ከተለያዩ ጽሁፎች እንዳገኘሁት ከሆነ በማህበሮቻቸው በኩል ከመንግስት ጋር ድርድር በማድረግ ወይ ደግሞ ይሄ ባርጌኒንግ ፓወሩን በመጠቀም መንግስት ፍላጎታቸውን ሊያሟላ የሚችልበትን አቅጣጫ እንዲይዝና ፍላጎታቸው የሚሟሉበትን መንገድ በሚወክሏቸው ማህበሮች ወይ ደግሞ ድርጅቶች በኩል በመነጋገር በመደራደር መብቶቻቸውን ማስከበር ይኖርባቸዋል ማለት ነው። ታዲያ የህክምና ባለሙያዎች ስትራይክ በራሳቸው ፍላጎት ማድረግ አይችሉም ብለን በህግ ከተነጋገር አድርገው ቢገኙ ምንድነው የሚሆነው የሚለውን ነገር ነው ማየቱ ተገቢ ይሆናል ማለት ነው። በወንጀል ህጋችን ላይ በግልጽ እንደተቀመጠው በተለይም በአንቀጽ 421 ላይ የህገወጥ የስራ ማቆም አድማ የተከለከለ መሆኑና ወንጀል እንደሆነ ያስቀምጣል። ታዲያ ቅጣቱን በተመለከተ እንደ ጉዳቱ መጠን ይለያያል ማለት ነው። አንደኛ ቀለል ያለ ጉዳት ደርሶ ከሆነ በዚህ ስትራይክ ምክንያት ከ1000 የማይበልጥ መቀጮ ወይም ገንዘብ እና ከ6 ወር በማይበልጥ ቀላል እስራት ይላል። ከባድ ከሆነ ግን እስከ 10,000 ሊደርስ የሚችል መቀጮ እንዲሁም እስከ 5 ዓመት ሊደርስ የሚችል ቀላል እስራትም ሊያስቀጣ እንደሚችል ይደነግጋል ማለት ነው። ስለዚህ ስትራይክ በራሳችን ፍላጎት የምናደርገው ሳይሆን ክራይቴሪያዎቹን አሟልተን በህጋችን መሰረት ይፈቀዳል አይፈቀድም፣ ምን አይነት ፕሮፌሽናሎች ናቸው እንደዚህ አይነት ስትራይክ ለማድረግ ፍቃድ የተሰጣቸው የሚለውንም አውቀን ማድረግ ይኖርብናል ብዬ ምክር ለመስጠት ነው።